ሃሎ ኤቭሪዋን እንደምን ቆያችሁኝ? ይህ ኢትዮ ኦንላይን ስኩል የተሰኘው የዩቲዩብ ቻናላችን ነው። አብራችሁ መቆየውን የመዝሙር ዳዊት ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የ11ኛ እና 12ኛ ክፍል የሶሻል ሳይንስ ኮርሶችን ሰጥ ቆይቻለሁ። አሁን ደግሞ አዲስ የሆነ ጥሩ ቤኔፊት የሚያደርጋችሁን እድል ለእናንተ አምጥቼላችኋለሁ። ምንድነው እሱ? የቴሌግራም ፕሪሚየም ቻናላችንን በመቀላቀል የተለያዩ ዲቴይልድ ኖቶች፣ ለፈተና የሚያዘጋጁ ጥያቄዎች፣ ብቻ በጣም ብዙ ቤኔፊት የምትሆኑበትን እድል ይዤላችሁ መጥቻለሁ። እዛኛው የቴሌግራም ቻናላችን ላይ ምንድነው አሁን እዚህ ጋር ሾርት ኖቶችን አድርጌ ነው ማስረዳችሁ። መያዝ ያለባቸውን አጥንታችሁ ደግሞ ቢሆን የበለጠ ሰምራይዝ የምታደርጉባቸው ፖይንቶች ናቸው። እዛ ላይ ግን የበለጠ ዲቴይል ተማሪ በመመልኩ ሊረዳው ይችላል፣ በመመልኩ አይምሯቸው ውስጥ ተቀርጾ ሊቀር ይችላል በሚልባቸው አይነት ዌዎች የራሴን ኖቶች አዘጋጅቼ አቅርቤላችኋለሁ። እንደሚታወቀው በጣም ረጅም ነው፣ በጣም መጽሐፋችን ረጅም ነው። በጣም ማንበብ እሱን ሁሉ በጣም ይከብዳልና እሱን ሁሉ አንብቦ 11ኛ ክፍል 12ኛ ክፍል አንብቦ ማትሪክ ላይ መቀመጥ በጣም ይከብዳል። ስለዚህ በምን መልኩ አይምሯቸው ሊይዘው ይችላል የሚለውን አስቤበት በራሴ መልኩ ኖቶችን አውጥቼ ብቻ አሪፍ አቀራረብ በሆነ መልኩ ኖቶችን አውጥቼላችኋለሁ። ኩዊዞች አሉ። ብቻ ለፈተና በጣም የምትዘጋጁበት ቻናል ነው። I'm quite sure በጣም ትጠቀሙበታላችሁ። እሱን ለማግኘት ቴሌግራም ዩዘር ኔም ከላይ አስቀምጬላችኋለሁ @mazmura_19 በዛ ኮንታክት ታደርጉኝ አሪፍ የሆነውን መንገድ አውቴዩ ነው ጆይን ታደርጉም አደርጋችኋለሁ። I'm sorry። እሺ አዲስ የሆናችሁ የዩቲዩብ ቻናል ቤተሰቦች ሰብስክራይብ በማድረግ አብሮነታችሁ እንድትገልጹልኝ በአክብሮት ጠይቃለሁ። ቪዲዮን ከመጀመራችሁ በፊትም ላይክ አድርጋችሁ ብትጀምሩት እኔን የበለጠ ያበረታታኛል። ወደ ዛሬው ትምህርታችን ቀጥታ እናልፋለን። ዛሬ የምናየው የቻፕተር 3 የ12ኛ ክፍል የ12ኛ ክፍልን ቻፕተር 3 ሂስትሪ ነው። ፓርት 1 ነው ይሄኛው ቪዲዮ ፓርት 1 ነው። ምንድነው ቻፕተር 3? ስለ ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንትስ ኢን ኢትዮጵያ within the mid 90s up to 90th centuries ከ1941 ድረስ ያለውን ፓርት እናያለን። ሶሻሉ ኢኮኖሚክና ፖለቲካል ዴቨሎፕመንቱ ምን ይመስል ነበር ኢትዮጵያ ውስጥ እስከ መካከለኛው 19ኛ ሴንቸሪ ከመካከለኛው 19ኛ ሴንቸሪ ላይ ነው እስከ 1941 ድረስ ያለውን ፓርት እናያለን ማለት ነው። ቶፒኮች ከቨር የተደረጉት እዚህ ላይ ከ3.1 እስከ 3.4 ድረስ ከቨር አድርጌላችኋለሁ። 3.1 ስለ ሎንግ ዲስታንስ ትሬድ ኤንድ ፒፕልስ ኢንተራክሽን ኢን ኢትዮጵያ ኢን ዘ 90th ሴንቸሪ፣ ሎንግ ዲስታንስ ትሬዳቸው እንዴት ነበረ፣ የሰዎች ኢንተራክሽን ምን ይመስል ነበር በ19ኛው ሴንቸሪ ላይ የሚለውን ፓርት ስናይ በሱ ውስጥ ዲቴይል ያሉት ፋክተሮቹ ምንድን ነበሩ፣ ለሎንግ ዲስታንስ ትሬድ እንዲፈጠር ፋክተሮቹ ምንድን ነበሩ፣ ትሬድ ሩቶቹ ማን ነበሩ፣ ማርኬት ሴንተሮቹስ፣ ትሬድ አይተምስ ኤንድ ስሌቭ ትሬዶችስ ምንድን ነበሩ፣ ትሬድ አስ ኤ ፋክተር ኦፍ ፒፕልስ ኢንተራክሽንም ምን ይሰጣል፣ ምን አግኝቷል፣ ምን አድርጓል የሚለውን ፓርት እናያለን። 3.2 ፓወር ሪቫይቫል ኤንድ ኮንሶሊዴቲንግ ሴንትራል ገቨርንመንት 1985 up to 1913 የፓወር የስልጣን ሽሚያ ወይንም የስልጣን ግፊያ ነበረ። ፓወር ሪቫይቫሉ እንዴት ነበረ? ዘመነ መሳፍንትን የ11ኛ ክፍል ቻፕተር ላይ የ11ኛ ክፍል የሂስትሪ ትምህርት ላይ በደንብ አይታችሁታል። 10ኛ ክፍል 9ኛ ክፍልም ነበረ። ዘመነ መሳፍንት እንዴት ኢንድ አደረገ፣ ለምን ኢንድ እንዲያደርግ ምክንያቶቹ ምንድን ነበሩ የሚሉት እናያለን። ከዛ ደግሞ ሺፍት ኦፍ ፖለቲካል ሴንተር ፍሮም ኖርዝ ቱ ሸዋ፣ ፖለቲካል ሴንተራቸው ኖርዝ ላይ ነበረ ወደ ሸዋ ሙቭ አድርጓል። እሱን ፓርት እናያለን። 3.3 ላይ ደግሞ ስለ ቴሪቶሪያል ኤክስፓንሽን ኢንተርኮርፖሬሽን ኦፍ ኪንግደምስ የኪንግደሞች ኢንተርኮርፖሬሽን ምን ይመስል ነበረ፣ ቴሪቶሪያል ኤክስፓንሽናቸው ምንድን ነበረ የሚለውን ፓርት በደንብ ስናይ ዲቴይሎቹ ፓርት 3 ሰብ ቶፒኮች አሉ። ፒፕልስ ኢንተራክሽን የሰዎች ኢንተራክሽን ለፖሊሲ ሴንትራላይዜሽን ኢንተራክሽናቸው ምን ይመስል ነበረ፣ ኔቸር ኦፍ ዘ ኖርዝ ኤንድ ሳውዝ ላንድ ቴነር ሲስተምስ የሳውዝ እና የኖርዝ የመሬት ቴነር ነበረ ምን ይመስል ነበር እሱ እናያለን። ቼንጂንግ ዳይናሚክስ ኦፍ ላንድ ቴነር ኢን ዘ ሳውዝ ላይ የነበረው የላንድ ቴነር ምን ይመስል ነበር፣ ቼንጅ አድርጓል፣ ዳይናሚክሱ እንዴት ነው እሱን እናያለን። 3.4 ስለ ኤክስተርናል ሪሌሽን ቻሌንጅስ ኤንድ ትሬትስ ያወራል ማለት ነው። እዚህ ላይ ስለ ኤክስተርናል ቻሌንጆች the battle of ጉደት ኤንድ ጉራ እናያለን። the ህይወት ወይንም አድዋ ትሪቲን እናያለን። ዶጋሊ ኢንሲደንት ምን ይመስል ነበር፣ ምንድነው ባትል ኦፍ መተማን እናያለን። ሪሊጂየስ ዲቪዥን ነበር እና ባትል ኦፍ አድዋ እናያለን ማለት ነው። 3.1 ሎንግ ዲስታንስ ትሬድ ኤንድ ፒፕልስ ኢንተራክሽን ኢን ኢትዮጵያ ኢን ዘ 90th ሴንቸሪ
ይሄንን ስናይ የመጀመሪያው ሰብ ቶፒክ ምንድነው? ፋክተሮቹ ምንድናቸው? ለነዚህ ሎንግ ዲስታንስ ትሬድ እንዲመጣ ፋክተሮቹ ምንድናቸው? the first one is the rise of monarchical system among the southwestern Oromo regions, especially the Gibe Kingdom revival trade. ሞናርኪያል ሲስተም መኖሩ የት አካባቢ ላይ? ሳውዝ ዌስተርን ኦሮሞ ሪጅን ላይ ስፔሻሊ ጊቤ ኪንግደም ላይ ትሬዱን በጣም እንዲጧጧፍ አድርጎታል ማለት ነው። ሌላኛውስ ፖለቲካል ኢንስታቢሊቲ ዲዩ ቱ ፌደራል ዋርስ initially hindered the trade but later improved as conditions stabilized. ፖለቲካል ኢንስታቢሊቲ ነበረ በዛ ታይም ላይ የፖለቲካ አለመረጋጋት ማለት ነው። በምን ምክንያት መጣ? ፊውዳል ዋሮች ነበሩ በዛ ታይም ላይ የፊውዳል ጦርነት ነበረ። ይሄኛው አደናቅፎታል ትሬዱን፣ ግን ቆይቶ ተሻሽሎ ነበር ማለት ነው እና ኮንዲሽኑም ስታብላይዝ ተደርጎ ቆይቶላቸው ነበር። ሌላኛው ደግሞ ፋክተሩ ምንድነው? ሎንግ ዲስታንስ ትሬድ የበለጠ እንዲጧጧፍ የተደረገበት ሌላኛው ፋክተር ምንድነው? the Egyptians conquest of Saudi Arabia. ኢጂፕሽያንስ ሳውዲ አረቢያን ኮንኩዌስት አድርጓት ነበር። መቼ? በ19ኛው ሴንቸሪ ላይ ማለት ነው። ይሄኛው ኢምፕሩቭ አድርጎታል ሴኩሪቲ ኦፍ the Red Sea and increasing trade opportunities. ኢጂፕት ኮንኩዌስት በማድረጓ ሳውዲ አረቢያን በ19ኛው ሴንቸሪ ላይ ሎንግ ዲስታንስ ይሄ የሬድ ሲን ወይንም የቀይ ባህርን ማያስችለው ነበር። ስለዚህ ይሄኛው የትሬድ ኦፖርቹኒቲያቸውን በደንብ አስፋፍቶላቸው ነበረ ማለት ነው። ስለዚህ ሶስት ፋክተሮች አይተናል። ሞናርኪያል ሲስተም መፈጠሩ፣ ፓወር ኢንስታቢሊቲ በመሃል መፈጠሩ፣ በፊውዳል ሲስተም ማለት ኢንተርናሊ ማለት ነው መፈጠሩ፣ ሌላኛው ደግሞ ኢጂፕት ኮንኩዌስት ማድረጓ ሳውዲ አረቢያን ማለት ሬድ ሲን በደንብ ተቆጣጥራ መያዟ ትሬድ ኦፖርቹኒቲ የበለጠ እንዲሰፋ ሆኗል ማለት ነው። the next one trade routes and the market centers. ዋናዎቹ ትሬድ ሩት የነበሩት ምንድን ነበሩ? ከቦንጋ እስከ ጎንደር የነበረውን ስናይ ይሄኛው ፓርት በምን ያልፋል? በጅማ፣ ባሴንዳቦ፣ ባሶ ሊዲንግ ቱ ጎንደር መጨረሻ ጎንደር ያደርግና ዴን ቱ ሱዳን ቪያ መተማ ኦር ምጽዋ። እዛ መጨረሻው የት ይሆናል? ምጽዋ ወይንም መተማ ላይ ያበቃል ማለት ነው። ከቦንጋ እስከ ጎንደር ያለው ፓርት ነው ያለን። በመሃል ማን አሉ? እነ ጅማ፣ አሰንዳቦ እና ባሶ አሉ ማለት ነው። ስለዚህ መጨረሻው ጎንደር ይሆናል። ከዛ ከጎንደር በኋላ በመተማ አድርጎ መጸዋ ይሄዳል። ሌላኛውስ ከቦንጋ ስቶ እስከ አሶሳ። ይሄኛው ፓርት አውሳ ይሄኛው በጅማ ያልፋል፣ በአሰንዳቦ ያልፋል። ከዛ መጨረሻ ላይ ሪች የሚያደርገው ታጁራ ወይንም ኦቦስክ የሚባለው ፓርት ላይ ነው ማለት ነው። ይሄኛው ሜጀር ትሬድ ሩት ነው። ሶስተኛ ላይ ደግሞ የምናየው ከቦንጋ እስከ ሀረር ያለው ነው። ይሄኛው በጅማ በኩል ያልፋል በሶዶ ከዛ በኋላ አንኮበር ነክቶ መጨረሻው ደግሞ ዜላ ወይንም በርበራ በሚባለው ትሬድ በኩል ኢንዲ ያደርጋል ማለት ነው። ስለዚህ ሜጀር ትሬድ ሩትስ የሚባሉት ከቦንጋ እስከ ጎንደር፣ ቦንጋቱ አውሳ፣ ቦንጋቱ ሀረር የሚባሉት ፓርቶች ናቸው። ኢምፖርታንት ማርኬት ሴንተሮች ማን ነበሩ? የመጀመሪያው አሴንዳቦ ኢምፖርታንት ማርኬት ሴንተር ነበር። ባሶ፣ ጎንደር፣ አንኮበር፣ ባቲ፣ አንቻሮ፣ ሶዶና ሀረር የሚባሉት በጣም ኢምፖርታንት የማርኬት ሴንተር ነበሩ ማለት ነው። መርቻንቶች ነበሩ ከብዙ አይነት ሪጅን የመጡ ከትግራይ፣ ከጎንደር፣ ከወሎ፣ ከሸዋ፣ ከኦሮሚያ የመጡ መርቻንቶች ነበሩ። እነዚህ መርቻንቶች እዚህኛው ማርኬት ፕሌስ ላይ ይገናኛሉ። ምን ለማድረግ? ፋሲሊቴት ለማድረግ ትሬዱንና ኢንተራክሽኑን ፋሲሊቴት ለማድረግ የበለጠ ለማስቀጠል ወይንም ምንድነው የሚባለው ፋሲሊቴት የበለጠ ፋሲሊቴት ለማድረግ እነዚህኛው ማርኬት ሴንተሮች ላይ ይገናኙ ነበር ማለት ነው። ስለዚህ መርቻንቶቹ ከትግራይ የመጡ ከጎንደር፣ ከወሎ፣ ከሸዋ፣ ከኦሮሚያ የመጡ መርቻንቶች ነበሩ። እሺ ከዛ ትሬድ አይተምስ እና ስሌቭ ትሬድን እናያለን። ምን አይተሞች ይሸጡ ነበር በዛን ጊዜ ሚሊዮን ፓርትስ እና ዋናዎቹ ጉዶች የነበሩት የሚሸጡት ሜጀር የሚባሉት አይተሞች ምንድን ነበሩ? አይቮሪ፣ ሲቬት፣ ጎልድ፣ ዋክስ፣ አኒማልስ ስኪን፣ ኮፊ እና ስሌቮች ነበሩ ማለት ነው። በዛ ታይም ላይ ኮፊ ኢምፖርታንት የሆነ ነበረ። በጣም ለሬል ትራንስፖርት ስለሚመች በጣም አሪፍ ነበር። ስለዚህ ኮፊ gained importance in the late 19th century የ19ኛው ሴንቸሪ መጨረሻው ፓርት ላይ ኢምፖርታንስነቱን አግኝቷል። ከመቼ በኋላ ሬል ትራንስፖርት ከተፈጠረ በኋላ በጣም
ምቹ ሆነላቸው ለነሱ። ስለዚህ ኮፊን የበለጠ ሲሸጡ ነበረ። ስለዚህ ኮፊ ኢምፖርታንስ ያገኘው በ19ኛው ሴንቸሪ ላይ ነበር ማለት ነው። ስሌቭ ትሬድ ዋዝ ሲግኒፊካንት ዊዝ ሜጀር ማርኬትስ ኢን የጁቤ ወይንም ጎጃም ኤንድ አብዱል ራሱል ኒርቱ አላዩ አምባ። ስሌቭ ትሬድ ወይንም የባሪያ ንግድ በጣም ሲግኒፊካንት ነበር በዛ ጊዜ። ዋናዎቹ ማርኬቶች የሚባሉት ደግሞ ለስሌቭ ትሬድ መርሳት የሌለባችሁ ፓርት የጁቤ ጎጃም ላይ ነው እና አብዱል ራሱል የሚባሉ ቦታዎች ነበሩ አላዩ አምባ አካባቢ ላይ ማለት ነው። እነዚህ ናቸው ዋና ዋናዎቹ የስሌቭ ትሬድ ማርኬቶች የሚባሉት። መርቻንቶቹ ማን ናቸው ስንል ፕሬዶሚናንትሊ ሙስሊም ትሬደርስ ነበሩ ወይንም ጃባርቲ ይባላሉ። ከኖርዘርን ኢትዮጵያ ፓርቲ የመጡ ነበሩ ማለት ነው። ከዛ ቆይተው ሌሎች መርቻንቶች መጡባቸው ከጊቤ ሪጅን አፍቃላ ይባላሉ ማለት ነው። ስለዚህ ሁለት አይነት መርቻንቶች አሉ። ምን ጃባርቲና አፍቃላ ማለት ነው። ጃባርቲ የኖርዘርን ኢትዮጵያ ፓርት መርቻንቶች ነበሩ። አፍቃላ ደግሞ የጊቤ ሪጅን ወይንም ሳውዘርን ፓርት የነበሩ መርቻንቶች ነበሩ ማለት ነው። ትሬድ ወይንም ንግድ ለሰዎች ግንኙነት በጣም ትልቅ የሆነ ፋክተር አለው። ስለዚህ ፋክተሩን በምናይበት ሰዓት ላይ ትሬድ አስ ኤ ፋክተር ፎር ፒፕል ኢንተራክሽን ይሄንን ስናይ ሎንግ ዲስታንስ ትሬድ ፋሲሊቴትድ ካልቸራል ኤክስቼንጅ ኤንድ ፖለቲካል ዴቨሎፕመንትስ። የሎንግ ዲስታንስ ትሬድ መምጣት የሰዎችን መገናኘት በጣም የበለጠ አስፋፍቶታል። ፖለቲካል ዴቨሎፕመንት ነበረ በዛን ጊዜ ላይ ካልቸር ኤክስቼንጅ ይደረግ ነበረ። ሙስሊም መርቻንትስ ኢንትሮዲዩስድ ኢስላም ቱ ጊቤ ሪጅን። ሙስሊም የነበሩት መርቻንቶች አያችሁ እዚህ ጋር ሼር ሲያደርጉ ለጊቤ ሪጅን ላሉት እስልምናን በደንብ አስተዋውቁ ማለት ነው። ስለዚህ ኢንፍሉዌንስ ሲያደርጉ የነበረው they are influencing local government by replacing the ገዳ ሲስተም with monarchies። ስለዚህ ሙስሊም መርቻንቶች ነበሩ እዚህ ጋር ገዳ ሲስተምን በመተካት ሞናርኪዎች እንዲኖሩ ወይንም የራሳቸውን ሪሊጅን እንዲኖር ሲያስፋፉ ነበር ማለት ነው። ስለዚህ ሙስሊም መርቻንትስ ኢንትሮዲዩስድ ኢስላም ቱ the ጊቤ ሪጅን ኢንፍሉዌንሲንግ local governance by replacing the ገዳ system with monarchies። ገዳ ሲስተሙን በሞናርኪ ተክተው ነበር ማለት ነው። Trade strengthens connection between northern and southern Ethiopia, encouraging economic and social interaction። ስለዚህ የነገርኳችሁ ሁለት አይነት መርቻንቶች ነበሩ ከኖርዘርን እና ከሳውዘርን። ስለዚህ ሁለቱ መጥተው አንድ ላይ በሚገናኙበት ታይም ላይ ኢኮኖሚክ እና ሶሻል ኢንተራክሽናቸው የበለጠ ተጠናከረ ማለት ነው። ምክንያቱም ሼር የሚያደርጉት የራሳቸው ሁለቱም ሼር የሚያደርጉት ነገር አለ። እሺ ቀጣይ ደግሞ ስናይ 3.2 ስለምን ይነግረናል? ፓወር ሪቫይቫል ኤንድ ኮንሶሊዴቲንግ ሴንትራል ገቨርንመንት 1985 up to 1913 ከ1855 እስከ 1913 ድረስ የነበረው የፓወር ሪቫይቫል እና ኮንሶሊዴት ተደርጎ ነበር ሴንትራል ገቨርንመንትን ማለት ነው። ስለዚህ ፓወር ሪቫይቫልን ስናይ ሪሊጂየስ ዶክትሪንስ ኮንትሮቨርሲስ ነበረ። ሪሊጂናል ዶክትሪን ነበራቸው ወይም የሃይማኖት ዶክትሪን ነበረ። እሱ ኮንትሮቨርሲስ ወይንም ተቃርኖ ነበረ። ሌላኛው ደግሞ ክርስቲያኒቲ ኢትዮጵያ ውስጥ መጣ። ስለዚህ ለዶሚናንስ ኦፍ ኦርቶዶክስ ሴክተር ሆነ ማለት ነው። ይሄኛው ራሱ የፓወር ሪቫይቫል ችግር ይፈጥራል። ሌላኛውስ ኢንተርናል ዲስፒዩትስ ዊዝን ዘ ኢትዮጵያን ኦርቶዶክስ ቸርች። ኢንተርናል ዲስፒዩትስ ተፈጥሮ ነበር ኦርቶዶክስ ቸርች መካከል ማለት ነው። በራሳቸው ውስጥ የኢንተርናል ጸቦች ነበሩ። እነሱ ኮንትሮቨርሲስ የነበሩት ሁለት አይነት ቲዮሪዎች አሉ። ለምሳሌ እንደ 3 ልደትና 2 ልደት የሚባሉ ስለ ክርስቶስ ልደት ነው ወይንም ስለ በርዝ ኦፍ ክራይስት ነው የሚያወሩት። የበለጠ ዲቴይሉ እንደነገርኳችሁ ኖቶችና ቪዲዮን የቴሌግራም ፕራይቬት ቻናላችን ላይ ያገኛሉ። ኤንድ ሌላኛው ፓርት ደግሞ ምንድን ነበረ? ሪጂናል ዶክትሪናል ዲቪዥን ኤንድ ዴር ኢምፓክት ኦን ናሽናል ዩኒቲ። ሪጅኖች በዶክትሪናል ዲቪዥን ነበራቸው። ያኛው ነገር ምን ኢምፓክት አደረገ? ለናሽናል ዩኒቲ ላይ ወይንም ለሀገር አንድነት ላይ ኢምፓክት አድርጎ ነበር። ከዛስ በኋላ ዘመነ መሳፍንት። ስለ ዘመነ መሳፍንት የ11ኛ ክፍል 10ኛ ክፍል 19ኛ ክፍል በደንብ ተምረን አልፈናል። ዘመነ መሳፍንት ኢንድ ያደረገባቸው ምክንያቶች ምንድን ነበር? ወይንም በዘመነ መሳፍንት ጊዜ ላይ የነበሩ ነገሮችን መጀመሪያ እናያለን። የመጀመሪያው ፔሪድ ኦፍ ሲቪል ዋርስ ኤንድ ዊክንድ ሴንትራል አውቶሪቲ። ሲቪል ዋሮች ነበሩ በዛ ታይም ላይ። ሲቪል ዋር ወይንም ይሄ
እዛው ለዛው ጸብ ነበራቸው። ስለዚህ አውቶሪቲውን አዳክሞት ነበር። ኢኮኖሚክ ሃርድሺፕ ፌስድ ባይ ፔዛንትስ ዲዩ ቱ ኤክሴሲቭ ታክሴሽን ኤንድ ፎርስድ ሌበር። በጣም ብዙ የበዛ ፔዛንቶችን በጣም ብዙ እንትን ይሏቸው ነበር፣ ታክስ በጣም ይሰበስቡባቸው ነበር። ስለዚህ የኢኮኖሚክ ሃርድሺፕ ተፈጠረና ፎርስድ በጣም የሚደረጉ ሌበሮች ነበሩ። በዛ ምክንያት ኢንተርናል ጸብ ተፈጠረ። ዘመነ መሳፍንት ላይ ስንመጣ ወደ መጨረሻው ፓርት ላይ ማን ይመጣል? ካሳ ኃይሉ ይመጣል ማለት ነው። ካሳ ኃይሉ የሚሊተሪ ካምፔኑን ሪዩናይት አድርጓት ኢትዮጵያ አድርጓታል። ወይንም ቴዎድሮስ ተብሎ ቴዎድሮስ ተሰከንድ ወይንም ኢምፔሪየር ቴዎድሮስ አጼ ቴዎድሮስ የሚባለው መጨረሻው ፓርት ላይ ነው የመጣው። የክንፉ ወንድም እንደሆነ ምናምን ዲቴል ኤክስፕላኔሽን ሌሎቹ ክላሶች ላይ በደንብ ተሰጥቶበታል። ስለዚህ ቴዎድሮስ ተሰከንድ ምን አደረገ የሚለውን ፓርት ስናይ ሪዩናይት አድርጓታል ኢትዮጵያን እንደ አዲስ ሪዩናይት ወይንም እንደ አዲስ ዩናይት አድርጓታል ማለት ነው። ኪ ባትሎች ተፈጥሮ ነበር። በባትሎች በጣም በብዙ ባትሎች አልፎ ነው ኢምፔሪየር ቴዎድሮስ መጨረሻ ላይ ስልጣን ላይ ወጣው ማለት ነው። እነሱ ባትሎች ምንድን ነበሩ የሚሉትን ደግሞ ያው ዲቴል እንደነገርኳችሁ ቴሌግራም ቻናላችን ላይ ያገኙታል። the final defeat of regional lords and official in ዘመነ መሳፍንት መጨረሻ ላይ ዲፊት ያደረጋቸው ቴዎድሮስ ዲፊት ካደረጋቸው በኋላ ዘመነ መሳፍንት የሚባለውን ፓርት እንዳደርጉታል ማለት ነው። እሺ the shift of political center from the north to ሸዋ መጨረሻ ላይ ፖለቲካል ሴንተሩ ኖርዝ ላይ ነበረ ብያችኋለሁ። ከኖርዝ ደግሞ ወደ ሸዋ እንዴት shift አደረገ ስንል ቴዎድሮስ ሰከንድ ሴንትራላይዜሽን ኢፈርትስ ኤንድ ኦፖዚሽን ፍሮም ሪጂናል ሩለርስ ኢትዮጵያ እንደ አዲስ ሪዩናይት ሲያደርጋት ኦፖዚሽን ገጥሞት ነበር ከሪጂናል ሩለርስ። በእነሱ መካከል ፎት ያደርጉ ነበር። የመጀመሪያው የሚጠቀሰው ማን ነው? ዮሐንስ የራሱን የሆነ የፌደራል አፕሮች ሪዛይን አድርጎ ነበር። ዮሐንስ ሪዛይን ኤንድ ፌደራል አፕሮች ቱ ጋቨርናንስ። ስለዚህ ይሄኛው ራሱ ሺፍት የሚያደርግበት አይነት ወይ ያለው ኤክስተርናል ትሬትስ ፍሮም ኢጂፕት ኢታሊ ኤንድ ማሃዲስት መጥቶ ነበር። ኤክስተርናል ትሬት የመጣብን ከምን ነው? ከኢጂፕት ከኢታሊና ከማሃዲስት ኤክስተርናል ትሬቶች መጥተዋል። ሌላኛውስ ሚኒሊክ ተሰከንድስ ራይዝ ቱ ፓወር ኤንድ ትራንዚሽን ኦፍ ፖለቲካል ዶሚናንስ ቱ ሸዋ። መጨረሻ ላይ ሽፍት ያደረገው ማን ነው? ሚኒሊክ ነው ማለት ነው። ስለዚህ ከኖርዝ ወደ ሸዋ ሽፍት እንዲያደርግ ያደረገው ሚኒሊክ ነው። እዚህ ላይ ያሉት ኪ ፖይንቶች አሉ። እሺ 3.3 ለቴሪቶሪያል ኤክስፓንሽን ኤንድ ኢንኮርፖሬሽን ኦፍ ኪንግደምስ። ቴሪቶሪያል ኤክስፓንሽናቸው ምንድን ነበር? ኢንኮርፖሬሽን ኦፍ ኪንግደምስ ምንድን ናቸው የሚለውን ፓርት እናያለን። ፒፕልስ ሪያክሽን ቱ ፖሊሲ ኦፍ ሴንትራላይዜሽን መጣልኳችሁ ወይንም በአንድ አመራር የሚመራ መንግስት። እሺ የሰዎች ሪያክሽን ምንድን ነበር? ቴሪቶሪያል ኤክስፓንሽን ዋዝ ኮመን ኢን ኢትዮጵያ ሂስትሪ። ለምሳሌ በንጉስ አምደ ጽዮን ጊዜ ቴሪቶሪያል ኤክስፓንሽን ወይንም አስፋፍቶት ነበር ማለት ነው አምደ ጽዮን። ሚኒሊክ ደግሞ ኤክስፓንድ ያደረገው ወዴት ነው? ወደ ሳውዝ፣ ወደ ዌስት፣ ወደ ሳውዝ ኢስት ነበረ። ምን ለማድረግ? ትሬዱን ኮንትሮል ለማድረግና ሪሶርሶቹን ኮንትሮል አድርጎ ለመግዛት ማለት ነው። የሱኛው ኤክስፓንሽን 3 ፌዞችን አልፏል። ከ1870 እስከ 1889 ከ1889 እስከ 1896 ከ1896 ደግሞ እስከ 1900 እንደነገርኳችሁ ዲቴይሉ ዛለ ያለ። አንዳንድ ግሩፖች ፒስፉሊ ሰብሚት አድርገዋል። ለምሳሌ እንደ ጉራጌና ጂማ ምንም አይነት ጦርነት ሳይፈጠር በሰላም ነው ጆይን ያደረጉት። ሌሎቹ ግን ሬዚስት አድርገው ነበር። አርሲ፣ ወላይታና ከፋ የበለጠ በጣም ሬዚስት አድርገዋል እና አርሲም ኦፍ ኮርስ በጣም ሬዚስት አድርገዋል። ከዛ በኋላ ባትሎች አሉ። ይሄ በኤክስፓንሽን በሚኖርበት ታይም ላይ በዋናነት የሚታዩት 2 ባትሎች አሉ። ባትል ኦፍ ኢምባምቦ ኤንድ ባትል ኦፍ ጨለንቆ። ባትል ኦፍ ኢምባምቦ በ1882 ዓመተ ምህረት የተካሄደ ጦርነት ነበረ። ይሄኛው ደግሞ ሚኒሊክ ሳውዝ ዌስተርን ኢትዮጵያን የተቆጣጠረበት ነው። እንደነገርኳችሁ ሬዚስት ያደረጉ አሉ፣ ፒስፉሊም ሰብሚት ያደረጉ አሉ። በ1882 የነበረው ባትል ኦፍ ኢምባምቦ ነበረ። ሳውዝ ዌስተርን ኢትዮጵያን ለመግዛት ሚኒሊክ ድል ያደረገበት ነበር። ሌላኛው ደግሞ ባትል ኦፍ ጨለንቆ ነው። ባትል ኦፍ ጨለንቆ በ1887 ዓመተ ምህረት የነበረ ጦርነት ነው። ይሄኛው ሀረርን ሙሉ ለሙሉ ጠቅልሎ የገዛበት ጦርነት ነው ማለት ነው።
ፖስት አድዋ ኤክስፓንሽንን በምናይበት ጊዜ ከአድዋ በኋላ ቤኒሻንጉል ጋምቤላና ኦጋዴን በኢሮፒያን ኮሎኒያል ትሪትስ ስር ወድቀው ነበር ማለት ነው። ካውንተርድ ሆኖ ነበር በኢሮፒያን ኮሎኒያል ትሪትስ። እሺ ሌላኛው ደግሞ the nature of north and south land tenure system የመሬት ቴነር ወይንም መሬት ግብር ጊዜ ምንድን ነበር የነበረው ኖርዝ እና ሳውዘርን ፓርት ላይ ማለት ነው። ኖርዝ በምናይበት ጊዜ ሬዚስት ሲስተም ነበረባቸው ማለት ነው። that means hereditary land ownership ነበራቸው እና ጉልት ሲስተምን ይጠቀሙ ነበር። ባለጉልት ማለት ታክስ ኮሌክሽን ራይት ያላቸው ወይንም ታክስ የሚሰበስቡበት መብታቸው ማለት ነው። ሳውዘርን ፓርት ላይ ስንመጣ ላንድ አሊኔሽን ኢንክሪዝድ ያደረገው መች ነው? ከሚኒሊክ ኤክስፓንሽን በኋላ ነው ማለት ነው። ዲቴይል እንደነገርኳችሁ እዛ ላይ አለ። ቀላድ ሲስተም ኢንትሮዲዩስ ተደርጎ ነበር። ቀላድ ሲስተም ምንድነው? ላንድ ሜዠርመንት ኤንድ ታክሴሽን ነው። መሬት ይለካ ነበርና ታክስ የሚያደርጓቸው በዛ መልኩ ነው። ፕራይቬታይዜሽን ነበረ፣ መሬቱን እንትን የማድረግ ማለት ነው። ገባርና መልከኛ ሲስተም እዚህ ጋር መረሳት የለበትም። ገባርስ ማለት ገባሮች ማለት ፔዛንቶቹ ነበሩ። ፔዛንቶች ምንድን ነበሩ? ታክስን ይከፍላሉ እና ፎርስድ ሌበሮች ነበሩ። መልከኛስ የሚባሉት ላንድ ሎርድስ ነበሩ። እነሱ ባለቤት ናቸው፣ ታክስን ኮሌክት የሚያደርጉ ናቸውና ፕሮቫይድ ሰርቪስ ቱ ዘ ስቴት ለስቴቱ ሰርቪስን የሚሰጡ ናቸው። ይሄኛው ሲስተም ሶሻል ኢኒኳሊቲስ እንዲፈጠር አድርጓል። ስፔሻሊ ሳውዘርን ፓርት ላይ ሶሻል ኢኒኳሊቲስ ነበረ ማለት ነው። that was so hard። እሺ challenging dynamics of land tenure in the south ጋር ስናይ northern settlers reduced land cognition in their region። ኖርዘርን ፓርት ላይ የነበሩ ሴትለሮች ላንድ ኮግኒሽናቸውን በራሳቸው ሪጅን ዙሪያ ሪዲዩስ አድርገውት ነበር። ቀላድ ሲስተም ቅድም የነገርኳችሁ ሲስተም ፔዛንቶችን ኢንሴኩር እንዲሆኑ አድርጓቸው ነበር። ምክንያቱም በራሳቸው መልኩ ነው መሬቶችን እየለኩ የሚገዙት። ፕራይቬታይዜሽንም ነበረ። ጭራሽ ደግሞ የነበራቸው ነገር ራሱ ሊወሰድና የገቨርንመንት ሊደረግ ይችላል። ኢቭን በዛ ታይም ላይ የነበሩት ኦፊሻልስ ወይንም ባለስልጣኖች የራሳቸው መሬት ይወስዱባቸው ነበር። ፑር ፔዛንትስ ማይግሬትድ ቱ አርባን ሴንተርስ ቱ ወርክ። ስለዛ መሬታቸው በሚነጠቁበት ጊዜ ደሃዎቹ ፔዛንቶች ወደ ከተማ በመምጣት ስራ ፍለጋ ይንከራተቱ ነበር ማለት ነው። ይህም ሂስትሪያችን ነው የሚያስረዳን። 3.4 ስለ ኤክስተርናል ሪሌሽንና ቻሌንጆች ከዛ በኋላ ምን አይነት ትሬቶች ተፈጠሩ የሚሉትን ፓርት እናያለን። ኤክስተርናል ቻሌንጅ Emperor Tewodros sought European technological assistance but was ignored። Emperor Tewodros የኢሮፒያን ቴክኖሎጂካል አሲስታንት መጥቶለት ነበር፣ ግን ኢግኖር አድርጉት ወይንም አልፈልግም ብሎ ነበር ማለት ነው። He detained the British Council leading to British military expedition። ኢምፔሪየር ቴዎድሮስ ዲቴይል አድርጎት ነበር የብሪቲሽን ካውንስል። ይሄኛው ምን አመጣበት? የብሪቲሽ ሚሊተሪ ኤክስፔዲሽን እንዲመጣበት ሆነ ማለት ነው። ከዛ በኋላ መቅደላ was stormed and looted። ከዛ በኋላ ቴዎድሮስ committed suicide in 1965 no I'm sorry in 1868 እንዴት ነው ማስበው ነው። እሺ ኤክስተርናል ቻሌንጅ የመጣብን ከምንድነው? ከብሪቲሽ። ከዛ ታይም የዛን ታይም ላይ ቴክኖሎጂካል አሲስታንታቸውን አልቀበልም በማለቱ ጦርነት አውጆ ነበር ኢትዮጵያ ላይ። ከዛ ኢምፔሪየር ቴዎድሮስ መቅደላ ላይ ራሱን ያጠፋበት ታይም ነው በ1868 ማለት ነው። ግጥሙንም ታውቁታላችሁ። መቅደላ አፋፍ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። ብቻ ራሱን ያጠፋው እነሱ አይደለም የሚገደሉት ከሚሸነፍ ብሎ ራሱን ያጠፋው። እሺ ሌላኞቹ ባትሎች the battle of ጉንደት and ጉራ። የጉራና የጉንደት ባትል መቼ ነው? ከ1875 እስከ 1876 የነበረ ባትል። ለነገርኳችሁ ዲቴል የሆኑት ባትሎች እዛ መጽሐፋችን ላይ ቴሌግራም ቻናላችን ላይ የበለጠ በደንብ አብራርቼላችኋለሁ። እሱን ጆይን በማድረግ ተጠቃሚ መሆን ትችላላችሁ። ኢጂፕትስ ከሪፍ እስማኤል ፓሻ ላውንችድ ኢንቬንሽን። በዚህ ታይም ላይ ጉንደትና ጉራና ጉንደት ጦርነት ላይ ማን ነው? የኢጂፕቱ እስማኤል ፓሻ ነበረ ኢንቬንሽኑን ላውንች ያደረገው። ኢትዮጵያን ፎርስድ ሌድ ባይ ኢምፔረር ዮሐንስ the fifth defeated the Egyptians at ጉንደት and ጉራ። የኛ ኢምፔረር ዮሐንስ አሸነፈ ማለት ነው። ማንን? ኢጂፕሽያንስ። መጀመሪያው በ1875 የነበረው ነው። እሱ ጦርነት ላይ ሲያሸንፍ ጉንደት ጦርነት ይባል ነበር። ጉራ ጦርነት ደግሞ ድጋሚ ኢምፔረር ዮሐንስ ኢጂፕሽያን ያሸነፈበት ነው። መቼ? በአመቱ በ1876 ማለት ነው።
ዲስፓይት ቪክቶሪስ ኢትዮጵያ ኩድ ኖት ሪክላም ኦኩፓይድ ቴሪቶሪስ። በእነዚህ ጦርነት ምክንያት ኢትዮጵያ ኦኩፓይድ ቴሪቶሪስ ነበራት፣ ግን እሱን ክሌም ማድረግ አልቻለችም ወይንም በራሷ ስር መግዛት አልቻለችም። the last part ወይንም the Hewitt ወይንም አድዋ ትሪቲ ይባላል በ1884 ዓመተ ምህረት። ይሄኛው ትሪቲ መጀመሪያ ሳይን የተደረገው ቢትዊን ኢምፔረር ዮሐንስ እና በብሪቲሽ መካከል ነበር። ይሄኛው ምንድነው? ኢትዮጵያ helped to evacuate Egyptian troops from ሱዳን፣ ከሱዳን ኢጂፕሽያን ትሮፖች እንዲመጡ። ከዛ ግን ብሪቴኖች ፕሮሚሳቸውን ብሬክ አደረጉ and allowed Italy to occupy መጸዋ። ምንድነው? አጭበረበሩ ማለት ነው። ሲጀመር ትሪቲው በእኛ መልኩ በደንብ በትርጉም መልኩ ተዛብቶ ተረጎመ ነበር። ቺት አደረጉን ማለት ነው። ግን ትሪቲው ሳይን ተደርጎ የነበረው በኢምፔረር ዮሐንስ እና በብሪቲሽ መካከል ነበር። ከዛ ኢጂፕሽያኖች ትሮፖችን አመጡልን ከሱዳን ኢቫኩዌት ለማድረግ። ከዛ በኋላ ፕሮሚሳቸውን ሰበሩ። ይሄኛው ምንድነው? ኢጂፕት መጸዋን ወይንም የኛ ነው ሜጀር ትሬድ ሩት እቆጣጠራለሁ ስትል ነው ብሪቴኖች ሲሉ ስፔሻሊ ኢታሊ ፎት ተፈጠረ ማለት ነው። ከዛ ዶጋሊ መጣ። የዶጋሊ ኢንሲደንት በ1887 ኢታሊ ባክድ ባይ ብሪቴን ኦኩፓይድ መጸዋ ኤንድ አድቫንስድ ኢንላንድ። ኢታሊ በብሪቴን በመታገዝ መጸዋን ተቆጣጠረችና ኢንላንድ አደረገችው ማለት ነው። ከዛ በኋላ ራስ አሉላ ኢንተርሴፕትድ ኤንድ ዲስትሮይድ 500 ኢታሊያን ትሮፕስ አት ዶጋሊ። ዶጋሊ ላይ 500 የሚሆኑት የጣሊያን ወታደሮችን ጥቂት አደረጋቸው ማለት ነው ራስ አሉላ። ከዛ በኋላ ብሪቲሽ ሜዲኤትድ በት ዮሐንስ ሪጀክትድ ዴር ተርምስ ፕሪፔሪንግ ፎር ዋር። ብሪቲሽ ሜዲኤት አደረገች፣ ግን ዮሐንስ ሪጀክት አደረገ፣ ልስማማ አልቻለም። ከዛ በኋላ ጦርነት ለማወጅና ለጦርነት ተዘጋጀ ማለት ነው። ከዛ በዛው በሚቀጥለው ከሁለት አመት በኋላ the battle of መተማ መጣ በ1889። battle of መተማ በማማከል ተካሄደ ወይንም የመተማ ጦርነት በዮሐንስ the5th እና ከኢጣሊያኖች ከመሃዲስት እና ኢንተርናል ሪቫይቫል ተፈጠረ በ1889 ማለት ነው። ዮሐንስ ትሪት ከኢጣሊያኖች አጋጠሙ ከውጭ ወረራ ማለት ነው። መሃዲስቶችን መጡበት እና ኢንተርናሊ ፎት ያደርጉ ነበሩ። ከዛ በኋላ he marched against መሃዲስት but was fatally wounded in the battle። ተሸነፈ። ከመሃዲስት ጋር ጦርነት አውጆ ነበር መተማ ላይ፣ ግን ተሸነፈ። ከዛ በኋላ ተገደለ፣ ሞተ። his days led to the rise of Minilik II and Italian expansion into ኤርትራ። ከሞተ በኋላ የሱ ሞት ሚኒሊክ II መጣ ስልጣን ላይ ማለት ነው። ከዛ በኋላ እሱ ሲሞት ኢጣሊያኖች ኤክስፓንድ አድርገው ነበር ወደ ኤርትራ አካባቢ። እሺ ሪሊጂየስ ዲቪዥን ኤንድ ዶክትሪናል ዲቤትስ ስናይ ዮሐንስ ሪሊጂየስ ዩኒፎርሚቲ እንዲኖር አውጆ ነበር ወይንም አንድ ሃይማኖት የሚባለው አን ዩኒፎርሚቲ ሪሊጂየስ አን ዩኒፎርሚቲ ነበር ማለት ነው። ሙስሊምስ ኢን ወሎ were forced to convert or lose property። ወሎ ላይ የነበሩት ሙስሊሞች ሃይማኖታቸውን እንዲቀይሩ ወይንም ፕሮፐርቲያቸውን ሉዝ እንዲያደርጉ ማድረግ ነበር። ኦርቶዶክስ ክርስቲያንስ ፋሲሽን was united under ተዋህዶ ዶክትሪን። በየኦርቶዶክስ ወይንም ክርስቲያን ፋሲሽን ፋክሽን were united under ተዋህዶ ዶክትሪን ወይንም በተዋህዶ ዶክትሪን ስርም ነበር ማለት ነው። ስለዚህ ሪሊጂየስ ዲቪዥናቸውን ፓርትስ እና ዶክትሪናል ዲቤቶች ተፈጥሮ ነበር። ሌላኛው ዋናችን ምንድነው? the battle of Adwa። ይሄኛው ፓርት የመጨረሻ ፓርታችን ነው። ለዚህኛው ቪዲዮ የመጨረሻ ፓርታችን ነው። the battle of Adwa በ1896 የነበረ አድዋ ጦርነት ነው። ይሄኛው ጦርነት እንዴት እንትናለ? ኢታሊ sought to colonize Ethiopia using misleading treaty of ውጫሌ ጦርነት የውጫሌ ትሪቲ ነበር ዋናው ለአድዋ ጦርነት ዋናችን የሚሆነው ማለት ነው። ምንድነው? አጭበረበሩ እዚህ ጋር ኢታሊ ኮሎናይዝ ለማድረግ ማለት ነው። ኢምፔሪየር በዛ ታይም ላይ የነበረው ንጉስ ሚኒሊክ ነበረ። ሪጀክት አደረጋቸውና ጦርነትን አወጀ ማለት ነው። በፍጹም አልስማማም።
ትሪቲ ኦፍ ውጫሌ ወይንም አንቀጽ 17 የሚባል አንቀጽ 17 ላይ የነበረው ትሪቲ ቺት አደረጉ ወይም ሚስሌድ አደረጉ። ከዛ በኋላ ኢምፔሪየር ሚኒሊክ በፍጹም አይስማማም ከነሱ ሀሳብ ጋር። ስለዚህ ለጦርነት አወጀ ማለት ነው። በዛ ታይም ላይ ኢትዮጵያ አሸነፈች፣ ቪክቶሪ ያደረገች ማለት ነው። ማርች 1 በ1896 ዓመተ ምህረት the victory secured Ethiopia's independence and ended Italian ambition። ይሄኛው የዚህ ጊዜ ኢትዮጵያ ነፃነቷን አገኘች፣ ኢንዲፔንደንት ሆነች ነው። ሲጀመር ኢንዲፔንደንት አልነበረችምና ኢንዲፔንደንስነቷን አወጀች። ስለዚህ ኢጣሊያንን ከኢትዮጵያ አስወጣች ማለት ነው። እንደነገርኳችሁ ዲቴል ኖቶችና ዲቴል ኤክስፕላኔሽን ያላቸው ኩዊዞች በቴሌግራም ቻናላችን ላይ አሉ። እሱን ቻናል ጆይን በማድረግ የበለጠ ቤኔፊት እንድትሆኑበት እድል አለ። እዚህኛው ኖት ላይ ወይንም በዚህኛው ቪዲዮ ላይ ስፔሻሊ በደንብ የተዘጋጃችሁና ያጠናችሁ ሰዎች ሪቫይዝ እንደሚሆናችሁ አልጠራጠርም። የበለጠ ግን ለኤግዛም እንዳዘጋጃችሁ ከፈለጋችሁ የቴሌግራም ቻናሌን ጆይን አድርጉ። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። አብራችሁኝ የነበርኩት መዝሙረ ዳዊት ነኝ። አሁንም ቻናሉን ሰብስክራይብ ያላደረጋችሁ ቪዲዮንም ላይክ ያላደረጋችሁ በአክብሮት አብሮነታችሁ እንድትገልጹልኝ እጠይቃለሁ። በጣም አመሰግናለሁ።